በቅድሚያ ላስተማረችን እናት ሆና ያስተማረችን እናት ጸጋ ማመስገን ፈልጋለሁ። በመቀጠል ወደ ግጥሜ እመለሳለሁ። የግጥሜ ርዕስ እናት ጸጋ። ጥበብ ሲቀዳ ከእናት ጓዳ፣ ክር ታምር ሲሰራ አልፎ በመርፌ ቀዳዳ። ግሩም ነው እጅግ ይደንቃል፣ ይገባታል ደግሞ ይገልጻታል። እናት ጸጋን ማን ያክላታል? በእንክብካቤ ተቀብላ በፍቅር የምትሸኝ እውቀትን አልብሳ እንደ ጥበብ ሸማ። እናት ጸጋ ስትመጡ ብዙ አለላችሁ፣ ጽናትን ጥበብን ፍቅርን ሁሉም ታያላችሁ። ማጋነን አይደለም ይህንን ስላችሁ። ሳታወለውሉ እናት ጋር ከመጣችሁ ታገኙታላችሁ ሆኖ ሁለተኛ ቤታችሁ። ችግር ሲገጥመን ወይ የሆነ ጉዳይ እንደ ራሷ አይታ ከልብ ምታወያይ፣ አድምጣ መፍትሄ ሰጪ ያልሆነች አባይ ትገኛለች ይዛ ሁሉንም በጸባይ። እናት ጸጋ ጥበብ ሲቀዳ ከእናት ጓዳ፣ ክር ታምር ሲሰራ አልፎ በመርፌ ቀዳዳ። ግሩም ነው እጅግ ይደንቃል ሁሉም በፋሽን አሸብርቋል። መማር ስትፈልጉ ጥበብን ፋሽን ዲዛይኖችን አትወርዱ ከታች ቆላ፣ አትወጡም ከላይ ደጋ። ከመዲናችን አዲስ አበባ ከዚሁ ናት እናት ጸጋ። የጥበብ ፋሽን ሰሪ እናት ጸጋ አንቺ ኩሪ ለዘላለም ተከበሪ። እልፍ አላፍ ይማር ጥበብን ከእናት ፍቅር ከመምህር ዲዛይንን። እንማር ተሰብሰቡ የእናት ልጆች ጥበብ ፈላጊዎች ጥበብ ናፋቂዎች። እንማር ጥበብን በአንድነት ሆነን ሁላችን እጅግ ያምራል ፋሽናችን። ጥበብን ተምሮ የጨረሰ ያለ ጥበብ የነገሰ እስኪ ንገሩ አንድ ሰው ግን የት አለ? የለም እኔ አላቅም ጥበብም አያልቅም። የለም እኔ አላቅም ፋሽን አያረጅም። ውበትን ተርቦ የጠገበ በፋሽን ዲዛይን ያላበበ እስኪ አንድ ሰው አለ? የለም እኔ አላቅም ፋሽን አያረጅም። አመሰግናለሁ። ሄርሜላን አመሰግናለሁ። በጣም ሞቅ ያለ ጭብጨባ አቀንቶ የሚገርም ግጥም ሄርሜላ የግጥም ትርኢት ተደርጎ የተቋሙ ባለቤት እዚህ ያላቸው አታፈር ፕሌስ ግጥም በጥለት ተደርጎ ዲዛይን ተደርጎ ቢሮ መቀመጥ አለበት። እኔ ወድጄው 100% አጨብጭቡልኝ። ግጥሙን በፕሪንት አድርጌ ግጥሙን ፕሪንት እናደርገውና በስፌት ተደርጎ ተለቅሞ የእሷ ቢሮ ጋር ይቀመጣል። እጅግ ታላቅ እናት ስለማቅ ነው። 1996 የኢትዮጵያ ካቶሊክ ቤተክርስቲያን ገርጅ ላይ መድረክ ስመራ ታላቅ እናት ናቸው። በገዳም ያለ በካቶሊክ ቤተክርስቲያን ውስጥ የሚያድጉ ናቸው። የጥልፍ ትምህርት የሚያስተምሩ ናቸው። የምታዩት የምንለብሰው የአልጋ ልብሱ እንዳለ ምልጥ በስንት መከራ ነው ያገኙኝና ያኔ ትንሽ ልጅ ነበር። መድረኩን ስመራ 36 ናቸው። አብዛኛው ወደ ጣሊያን ወደ ፈረንሳይ ሄደዋል። ጥቂቶች ናቸው እዚህ ያሉት። በጥልፍ ትምህርት ቤት ውስጥ በካቴድራል የካቶሊክ ቤተክርስቲያንም አለ። አሁን ትልቅ ቢዝነስ ውስጥ ነው የገቡት። አንድ ግጥማቸው ትዝ ነው ያለ ሸማኔ የሚል ስለ ሽመና የገጠሙት ግጥም እስካሁን ታች ያለገኝ። ስለዚህ የሄርሜላ ግጥም ያንን ስላስታወሰኝ ነው። ከልብ አመሰግናለሁ። እኔ ደግሞ አንድ ጨምራለሁ። ከዛ ሌላ ፕሮግራማችን እያማረ እየወዛ ደስ የሚል ነገር እያካሄድን እንቀጥላለን። ፕሮግራማችን በስኬት እየሄደ ነው። ሰዓታችን እንጠብቃለን። ክቡራን ወላጆች፣ ጥሪ የተደረገላችሁ እንግዶች፣ እንጫወታለን፣ እንዝናናለን። ልዩ ደግሞ ቴኳንዶ በመሀል ላይ በተለይ ዘጎራ ኢንተርናሽናል ቴኳንዶ ገና እዛ ታዳጊዎች ይታዩኛል፣ ትርኢት ያሳዩናል። ምረቃችን የተሳካ ይሆናል። በመላ ኢትዮጵያ በዛሬው ዕለት ከከፍተኛ ተቋም እስከታች የምረቃ ፕሮግራም ይገኛል። አንዱ ተቋም እናት ጸጋ ነው። አብዛኛው ተቋማት በምረቃ ፕሮግራም ላይ እንደሚገኙ መረጃው ያሳየናል። ፊት ነግሬያቸዋለሁ። አንዳንዴ አፋችን ላይ እናት ሲባል ለምደነዋል እና እናት መገለጫ የላትም። ሲስተር ዘቢደሩም አንድ ጊዜ አንቻላል። እኔ የመጀመሪያው ማክሰኞ ቀን ቤት መቼ እንደተወለድኩ አልነገሩም። የመጀመሪያው ግን የነርሶች ማህበር አስለቀስኳቸው። መድረኩ ላይ ያቀፈ ያቺ ልክ ስወለድ ለእናት የሰጣቻት ነርስ ብትከበር ደስ ይለኛል። እናትን የመሰለ እናት አገለች ፕሌስ
የትኛውም ምስክር ማምጣት ትችላላችሁ። የወንድ ልጅ የጀርባ አጥንት ሴት ነች፣ እናት ነች፣ እናት ሀገር ነች፣ እናት ጥለት ነች፣ እናት ኢትዮጵያ ነች። እናት መሄዳችን መጎናጸፊያችን። እናቱን ያከበረ ወንድ ሁልጊዜ ይነግሳል። እናቱን ያከበረ ሴት ያከበረ ይነግሳል። ፈጣሪም ይወደዋል። በየትኛውም ሃይማኖት ስሙ ደስ አይልም። ከዛ እንጀምራል። ከዛ ደግሞ ጸጋ ይሰጣቸዋል። የጠው መጀመሪያ እግዚአብሔር መፍራት ነው። ያለ ጸጋ እድገት የለም። የኔ ጸጋ መድረክ መምራት ነው። የእናንተ ደግሞ አልባሳት አሁን እናየዋለን። ዳኞች ማን እንደሚያሸንፍ በኋላ ላይ ገልጸዋል። እናት ለምን ትሞት በማፀን ሳለሽ የፍሬ ከዋክብት እናት ለምን ትሞት አንቺ ባትኖሪ መች ወለድ ነበር። ዛሬ እኔነቴ ፍቅር ማንነቴ በአንቀልባ ይዘሽ ከሕፃንነቴ ያሳድገሽ እሽሩሮ ብለሽ በዛ በዳንቴልሽ በፈትል ከበሽ አድመቀሽ በጡትሽ አጥብተሽ እናቴ አንቺ ክብሬ ሞገሴ ነሽ። ስለ እናት ሲነገር እንደ ብዙነሽ የለም። ስለዚህ ብዙነሽ የብዙነሽ ዘፈን ያስለቅሳል። ማንም ያለቅሳል። ማንም ስለ እናት የዘመረ ሙዚቀኛ ወንድም ሴትም ኢትዮጵያ ውስጥ አለ። ከማሙድ እስከነ ጥላሁን ገሰሰ እስከ አሁን በግጥማቸው ውስጥ እስከነ ቴዲ አፍሮ ጭምር ስለ እናት ይዘክራሉ። ስለዚህ ዛሬ እናት ጸጋ በእውነት አንቺ ጀግና ሴት ስናሞግስሽ እንውላለን። የኔ ግጥም ነው፣ ማንም አይወስዱም። አጨብጭቡልኝ። የኔ ግጥም ነው። አመሰግናለሁ። በመቀጠል ፕሮግራማችን እየሄደ ነው። ክቡራን እንግዶች ደስ ብሎናል። ሰዓታችንን መጠን ለማድረግ ስለሞከርኩ ነው። ምንም ነገር ማስገባት አልፈልግም። አሁን መነባነብ በወጣት ተመስገን መነባነብ አጨብጭቡልኛል። Good morning, dear graduate students, honorable guests, the owner of this training institution እናት ጸጋ, and ladies and gentlemen. Welcome to this memorable occasion, and I would like to say congratulations for graduate students. ግጥሙ በእንግሊዘኛ አይደለም፣ መነባንቡ በእንግሊዘኛ አይደለም። አጠር ያሉ ወደ 4 የሚደርሱ ግጥሞች አሉኝ። የመጀመሪያው የግጥሜ ርዕስ እንኳን ደስ ያላችሁ የሚል ርዕስ አለው። ሁለተኛው ለወንድ ተመራቂዎች ፍጹም ደስ ይበልህ የሚል የግጥም ርዕስ አለኝ። ሶስተኛ ለጀግናዋ እናታችን everything is possible, impossible is a word which is found in a foolish dictionary ላለችው ለእናት ጸጋ የተገጠመ ግጥም አለ። ሶስተኛው ለእንስት ተመራቂዎቻችን በፋሽንሽ የሚል የመነባነብ ወይም ደግሞ የግጥም ርዕስ አለኝ። የመጨረሻው እናት ጸጋ ፋሽን ዲዛይን የሚል የግጥም ርዕስ አለኝ። እንደኔ ቁመት አጠር ያሉ ስለሆኑ በትዕግስት እንድታዳምጡኝ ጋብዛለሁ። እንኳን ደስ ያላችሁ። እንዲህ ጎልቶ አሸብርቆ በእናት ፋሽን አምሮ ደምቆ ዛሬን ማየት ለጓጓችሁ ይችን ዕለት ለናፈቃችሁ እንኳን አደረሳችሁ፣ እንኳን ደስ ያላችሁ። ወንዶች አላችሁ? ፍጹም ደስ ይበልህ አንተው ጀግና ዛሬ ተመረቀ። ቀና ልብ ካለህ ከሌሎች ከፍታ ቻይ ትግሻ ይዘህ ለነርሱ ደስታ ሽቅብ ይመንጠቁ ይግዘፉ ከበላይ አንተም አለህ ጌታ ድካምህን የሚያይ መሰላል ሁናቸው ምክንያት ለነሱ በአንተ እጅ የተሰራ ፋሽን ለሚለብሱ አንተ ከስሩ ነህ ወደ ላይ እያቸው ከጫፍ እንዳይወድቁ መሰረት ሁናቸው። ይበርታ ትከሻህ ይጠንክር ወገብህ በዛሬው ምረቃ ፍጹም ደስ ይበልህ
ፋሽን አልባሻችን አንተ እኮ ጀግና ነህ። ጭብጨባ የለም እንዴ? እናት ጸጋ ከውበት ባሻገር ውበትን የሰራ ሁሉን መልካም አድርጎ በቃሉ ያበራ ምስጋና ለእርሱ ለሰማዩ ጌታ ማስዋብ ለማይሰለች ጠዋትና ማታ ከስጋ አስበልጦ ነፍሱን የሸለመሽ ከፍጥረታት በላይ አንቺን ያከበረሽ ፈላጊሽ ብዙ ነው እናት ጸጋ የት ነሽ? ቤተ ላቲኝም ይድረስ ምስጋናችን ለሰማዩ ጌታ እናትን ላረገ ለትውልድ የኔታ። እናም እናት ጸጋ እግዚአብሔር ነው የሰራሽ እንዲህ አሳምሮ ለትውልድ ጥበብን አስተምሪ ብሎ። አረ ሞራል በፋሽንሽ አንቺ ተመረጋ እንዲህ በፋሽንሽ አምሮብሽ ተውበሽ እኔ ተሳቅቄ ላገኝሽ ናፍቄ አንቺ የለመለምሽ እኔ እንዲህ ደርቄ ያንቺ ቁመት ሲያድግ የኔው እያጠረ ያንቺ ቁመት ሲያድግ የኔው እያጠረ አንጋጦ ማየቱ ልምዴ ሆኖ ቀረ። እናም አንቺ ሎጋ በፋሽን ያጌጥሽው እኔም ከአንቺ ልማር በፋሽን መዋብን አንገት ደፍቶ መሄድ ልተው ማቀርቀር አንገት ደፍቶ መሄድ ልተው ማቀርቀር። እናት ጸጋ ፋሽን ጥራትን አስቀድሞ በብቃት አሰልጥኖ በታታሪ አስተማሪ ጥበብን በሚጦምር መፍትሄን ካችሁ የሚል በችግር ፈቺ ምርምር ግሩም ነው ጥበብ ሲቀዳ ቤተለይ ከእናት ጓዳ ግሩም ነው ጥበብ ሲቀዳ ቤተለይ ከእናት ጓዳ። Thank you so much. I would like you to say congratulations once again. አመሰግናለሁ። Thank you very much. Please clap. አጨብጭቡለት። ስለዚህ የወቅቱ ትራይ ከዚህ በኋላ በቴክስታይል ቢዝነስ ስትመጡ ልክ እንደነ ተሜ መሰለ እንደዚህ አይነት ግጥሞች ደስ የሚል ነው። ያቀረብክልን ግጥም ከልብ እናመሰግናለን። በጣም በመሀል ላይ የምትላት ደስ ይለኛል። የግርማ የአብዛኛው የገጣሚያን አስተሳሰብ ይሄ ነው። የምታድግ ልጅ ነህ። በተለይ በዚህ ላይ በእንግሊዝኛ ፎርም ላይ ብትሰራብን። አሁን በኢትዮጵያ ደራሲያን ማህበር አብዛኛው ወደ አማርኛ ነው የገቡት። ግዕዙ ጥሩ ነን፣ አረቢኩ ጥሩ ነን። ለዚህ ነው አሁን ደስ የሚል ግጥም በቅርቡ ደራሲ ያሲን ሐመድ ከኡስታዝ ጋር እንግዳ አድርጌው ነበር። አንድ ግጥም በእንግሊዝኛ ብቻ አመጣለሁ ብሎ ቃል ገብቶልኛል። ስለዚህ በዚህ አይነት ጥበብ ውስጥ እንድትመጣ እንፈልጋለን። በተለይ እንግሊዝኛው ላይ ትኩረት አድርገን ነው። በአብዛኛው ትውልዶቻችን ላንጉጁ ላይ ወረድ ስላሉብን ነው እና ያስፈልጉናል። በዚህ ነው ሞቅ ያለ ጭብጨባ ፕሌስ። ታንክ ቬሪ ማች ተመስገን። ታንክ ቬሪ ማች አይ ላይክ ኢት ዘ ፖር ታንክ ዩ። እንቀጥላለን። በዚሁ መሰረት ፕሮግራማችን እንዲህ በአማረ ሁኔታ እንሄዳለን። ተቋማችን እናት ጸጋ ለ2018ም በፈለጋችሁት ሰዓት በፈለጋችሁት ጊዜ ከ3 ወር እስከ 1 ዓመት የ6 ወር የልዩ ቪአይፒም ምዝገባ አለን። ምዝገባ የምትፈልጉ ከሆነ በሞባይል በፈለጋችሁበት ቦታ ሆናችሁ ተቋማችን ማግኘት ትችላላችሁ። የ2018 ልዩ ምዝገባ ጀምረናል። መጥታችሁ ጎብኙ ይላችኋል። እናት ጸጋ የልብስ ዲዛይን በደንብ በስኬት ላይ ስኬት እየተቀዳጀ ላለፉት 4 ዓመታት በቢዝነሱ ላይ በርካታ ምሩቃን በማፍራት ይታወቃል። ለበለጠ መረጃ ዛሬ ፊት ለፊታችሁ ስለሆንኩ ነው። ማስታወቂያው በሚቀጥለው ወይ ተነገ ወዲያ አካባቢ ድምጤ ትሰማላችሁ። 09107904209470852286 እናት ጸጋ የልብስ ዲዛይንና ቅድና ስፌት ማሰልጠኛ ተቋም ብላችሁ መመዝገብ ትችላላችሁ። የስኬታማ የዲዛይንና የልብስ ቅድና ስፌት ማሰልጠኛ እናት ጸጋ የሚል ማስታወቂያውን ጨርሻለሁ። ታዳምጡታላችሁ። ለማስታወቂያው ብቻ አይደለም መመዝገብ ካለባችሁ በፍጥነት
ስለዚህ እናት ጸጋ ምዝገባ ጀምረናል ይሏቸዋል። ከልብ እናመሰግናለን ክቡራን ተመራቂዎች። በመቀጠል አሁን የምንሄደው ልዩ የፋሽን ሾው ፕሮግራም አላቸው። ትንሽ ፕሮቶኮልን ክቡራን እንግዶች ጠበቅ ያደርገዋል። ምክንያቱም ከጀመርን የሚለው ብቻ ሳይሆን ተመራቂዎችን በስነ ስርዓት ማስመረቅ ስላለብን ነው። ይህ ዘርፍ በጣም እያደገ ስለሆነ በመሀል ላይ ምንም ነገር ያልከተትኩት ለዛ ተማሪያችሁ በተለይ በተመራቂ ፈይሰል ሬዳን የሚመራ በተለይ ይህንን ቡድን እየመራ በሚገኝ ቀጥሎ የሚሄደው የፋሽን ሾው ፕሮግራም ነው። እዚህ ተመራቂዎቻችን ፋሽን ሾው የምታቀርቡ ብቻ ወደ መድረሻችሁ ትገባላችሁ። ህመሜ ባንተ እጅ ቢሆንም ይፈወስ የልቤ ቁም ነገር የልቤ ቁም ነገር ኧረ እንዳንተ የለም ኧረ እንዳንተ የለም የልቤ ቁም ነገር የልቤ ቁም ነገር ኧረ እንዳንተ የለም ኧረ እንዳንተ የለም የቁርጥማት ሐኪም ባትሆንም አንተ ሰው የታመመ ልቤ ቢፈውሰው የታመመ ልቤ ቢፈውሰው የቤታችን ሞገስ እንዳይጎለው ግርማ እመቤት ልሁን ሁነኛ ባወራ እመቤት ልሁን ሁነኛ ባወራ የታመመ ገላ እንደሚሻን መዳን የዘገየ ተጓዥ ላፈጠን ፈጠን እርኩኝ ፍጥን ፍጥን ወደ አንተ ለመድረስ ህመሜ ባንተ እጅ ቢሆንም ይፈወስ የልቤ ቁም ነገር የልቤ ቁም ነገር ኧረ እንዳንተ የለም ኧረ እንዳንተ የለም የልቤ ቁም ነገር የልቤ ቁም ነገር ኧረ እንዳንተ የለም ኧረ እንዳንተ የለም ያ ሁሉ ኩራቴ አፈታሪ ሆኖ ልቤ ተሸነፈ ለፍቅር ተማርኮ ልቤ ተሸነፈ ለፍቅር ተማርኮ አዳሩን መቻደር ተንሰለሰል ትዝታ ያስተኛ ከተማት ይመስል ባካቸው በረጅም ጊዜ በዚህ በዲዛይነርም በልብስ ቅድና ዲዛይን በመስራት ረጅሟን ጊዜ ያሳለፈች ወይዘሮ ገነት አሰፋ ሁለተኛዋ ዳኛ ናት። ሞቅ ያለ ጭብጨባ። ክቡራን የተመራቂ ቤተሰቦች፣ ተመራቂዎች በዚህ ውድድር ስነስርዓት ውስጥ ተቋምም እኔም ሆነ ሌሎቻችን ምንም አይነት ውሳኔ መስጠት አቅምም የለንም። ነገር ግን ማድነቅ እንችላለን። በዳኞች መሰረት የተሰጠን ውጤት ለተቋሙ ይደርሷል። ተቋሙ ልዩ ሽልማቱን ይሰጣል። እኔ በይፋ ገልጻለሁ። ፕሮግራማችንን እንጀምራለን። እንኳን ለዚህ ቀን አበቃችሁ። በርካቶች መልዕክት ሰጣችሁኛል። አሁን ቀጥታ የምንሄደው በጉጉት የምንጠብቀው የእናት ጸጋ ልዩ የፋሽን ሾው ራሳቸው በራሳቸው ተምረው ለፍተውበት ራሳቸው ሞዴል ራሳቸው ዲዛይነር ራሳቸው ሰፍተው የሚገርም አልባሳታቸውን ከራሳቸው ፕሮግራም ጋር ትመለከታላችሁ። ማን ይበላል፣ ማን ያሸንፋል፣ ማን ተማሪ ዛሬ ከፍተኛ ውጤት ያመጣል ታመጣለች የምናየው ጉዳይ ነው። መድረኩን ለካሜራማንና ይሄ አካባቢ ለቀቅ እናደርግላችኋለን። ባላችሁበት ቪዲዮአችሁ ወይም ፎቶግራፍ ማንሳት ትችላላችሁ። እዚህ ካሜራማኖች ስላሉን በጥንቃቄ ፋሽን ሾው ፕሮግራም ይሄዳል። ቀጥታ የምንሄደው እናት ጸጋ የልብስ ዲዛይንና ቅድና ስፌት ማሰልጠኛ የፋሽን ሾው ፕሮግራም ይሆናል። በቀጥታ ወደዛ እንሄዳለን። እንኳን አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ። የእናት ጸጋ የፋሽን ዲዛይን ቅድና ስፌት ማሰልጠኛ ተመልሰን
ለመላው ሙስሊም ህብረተሰብ እንዲማማር ማየት ትችላላችሁ። ወጣቴ ይህ በቀላሉ መልበስ ይቻላል። የምትፈልጉት ሞዴል ተመልከቷት። እና ጸጋ የኳስን ዲዳይ ልዩ ምረቃ ፕሮግራም ዘሚያቱ ፍልማ ያ የህፃን ልጃችሁ ሞት ያለ ጭብጨባ በጣም የሚያምር የሚገርም የልብስ ቅጥና ስፖርት ፋሽን ሾው ወጣቶች በራሳቸው ያሰፉት ነው። አመታት የለፉበት ስራ ነው። እጅግ ማዘዝ ይቻላል። እናፈቃ የልብስ ዲዛይን ከፍተኛ ትምህርት ማሰልጠኛ ለሁላችሁ ደግሞ የኢትዮጵያ ከትን አለው ከላይ ዘመናዊ ነው። ተመልከቷለው አመታት የተለፋበት በጣም እንዲማማር አያቸው ተመልከቱ። በቀላሉ ዊኬንድ ሲሆን ፀሐይ ከሆነ መልበስ ይቻላል። ሼዝ ናይስ ፐርሰን ሼዝ የሚወጡበት የታል ልጃችሁ ፋሽን ሾው ለአመታት የደቀሙበት ያንዳንዱ የቀዳ አለባበሳቸው ልባቱ አፍሪካ ድሬክ እንደዚህ ቀላሉ መልበስና መሄድ ይቻላል ወደ ስራ ቦታ። ይህ አማራ ደግሞ መሄድ ይችላላችሁ። እስከርባለው ለሰርግ ለልደት ለምትፈልጉት ጥሪ ከግራጁዌሽን በኋላ ፍቅረኛሞች ሞዴል በጣም ተዋቂዎች በሆነ እንደዚህ ማሰፋት ይችላላችሁ። አቤት 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 ነገር ደስ ታሪክ ለማት ዳኞች እያዩት ነው የማረፏቸው ይመስለኛል። እናንተና የልብስ ዲዛይን እንዲህ ተጨንቀው ነው የሚማሩት። ይህ እንደዚህ ያምሩ ጌት ያምራል። አላለቀም። አቤት 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 አቤት
ለጉራጌ ማህበረሰብ በጣም በነዚህ ማረሮ ወደ ሀገርና ብትሄዱ በተለይ በተለምበትመልከቱ ደስቴ እንዲህ ያማረ በእውነት አቤት 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 እንዲህ ማማር ይቻላል። ሁለት ያለምሳ ወቀለች ተባሉና ከማቾቻችን ይቀጥላል። እንዲህ ማማር ይቻላል። ያንዳል ይቀጥላል። ልጆቻችን ከሁለት በመደ የሚሆኑት ከውጭ ሀገር ማስቀረት ቀረ። በቃ ሀገራችን ኢትዮጵያ እንዲህ ማስገባት ቀለል አድርጎ ማስቀራት ይቻላል። እንኳን የሰው የእናት ጸጋይ ይባል ዜዛይና ከደና ቤት የአራዳ ህብረት ባንዱላ ባገኝታላቸው ተቋማቸው በህብረት ላይ ገብ ያከባል። ራሳቸው ሞዴል፣ ራሳቸው ዲዛይነር፣ ራሳቸው ከዱ፣ ራሳቸው ዜጎ አመታት እንደዚህ ለፍተው እየሰሩ ዛሬ በቀጣይ ይበቁ ወደ ተመራቂዎችና ከዛ ደስታላችሁ ወንድራጆች የታል ልጃችሁ? ዋው 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 በነገራችን ላይ ትምህርት ቤት አይተዋል። ልጅ የሚገርም አለባበስ የሚገርም ዲዛይን ማሻአላ በእውነት በእውነት ይመጣል። እዚህ በቀላሉ ማለት ይቻላል። አለባቸው ራሱ በዚህ ተምሯል። ራሱ የሰፋው ዋው 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 የራት ልብስ ሀገራቸውን ሽባራ ቀላሉ በበጋ ወራት ብትፈልጉ ጸደይ ወራት የሚደረግ ዘመቻቸ ነው። ዛሬ እና ሰርጋ በጣም የሚገርም ነው። ገርሞኛል። ኮማንደር ከበደ ቃላት አጥሮኛል። ይዘገዳይ ተመልከቷቸው። እያንዳንዳቸው በራሳቸው ብሎ በራሳቸው ልብስ ይታይ በነገራችን ላይ በተለያየ ነው የጨርቁ ጉዳይ ማየት አለባቸው። ቁራን የተመረጥ በታች ያወራረዳል። ከላይ በፀጉር አጣጣል ላይ የተጠቀሙበት የጨርቅ አይነት ያምራል። በተለይ ለልጃገረዶች ታዳጊ ወጣቶች ማልበስ ስትፈልግ ለቤት ፊልማ Lita. ለአረፋ በዓል ለረመዳን በተለይ ደግሞ የጁማ ቀን መስሪያ ቤት ስትሄዱ እንደዚህ መልበስ ይቻላል። በጣም ቀለል አድርጎ ወደ ቢሮ ወደ መስሪያ ቤት መሄድ ይቻላል። ዛሬ በጣም በልዩ ሁኔታ ነው የምታየው። አፍሪካን ወደ ዲዛይን ያመጣ ነው። ቀለል አድርጎ ከሚዛችን ዲማማር ይቻላል። አፍሪካ ድሬስ ከታች ያለው ደግሞ የኩርታውን የተነባነቡ እንዴት እናሰራሩ ሚያምር ወንዶች ዲማማር ይቻላል። ቀለቃለው በገና ይልካለው ቀለቃለው በመልቀቡ ድራክ ተመልካቾቻችን ከሁለት ነገር የመነጨ ነው። ከስከርቦ ከነጠላ ከሸማና ከዘመናዊ ልብሶች ጋር አዋህዶ መልበስ ይቻላል።
ክቡራን የተመራጡ ቤተሰቦች እየፈተነው እጇን ጣል ያደረገው ያያችሁት በተለይ ማሊ፣ ፈረንሳይ፣ ሞሮኮ፣ ግብጾች አሁን ቅርብ በጣም ያደገችው ሞሪታንያ በተለይ በእነዚህ በተለይ ልብስ ለአለባበስ ላይ በጣም የተፈቀደ ማየት መመልከት አዲስ ሙሽራ ለዚህ ሊያዘጋጁ በተለይ ላይ ዲጀክት ሲኖራቸው ካሜራ ለማው ተባለቃችሁ የትክክለኛ ቀለበት አይጠበቅም ልማት ዘግቶት ያደረጋል። በጣም የሚገርማቸው ፕሮግራም የ2018 ዛሬ ሐምሌ 12 በወጣት ማዕከል ማበልጸጊያ ያው ተመልከቱ። በጣም የተማረኩበት ነው። የበግል አንዳንዶቻችን አብያዎችን ስለማንመለከት ነው ከውጭ ሆን ነበረ። ዛሬ ግን እነሱ ከፍ እየሰሩ እያስቀሩት ነው። በተለይ ይህን አለባበስ በስራ ላይ ለሙስሊሙ ቤተሰብ በተለይ ለሰላት ሲሄዱ በስራ ላይ በጣም የሚጠቅመው ይህ ግን ተማሪዎቻችን እየሰሩ በመረቃ እያሳዩ የሚገኝ ልዩ ዲዛይን ነው። ዋው ይቀጥላል። መልበስ ይቻላል። ይህ ያምራሉ። Come on.